ወዳጄ በህይወት ተስፋ የቆረጥክበት ጊዜ አለ? ከፊት ለፊት ያለው ችግር እንደ ተራራ ገዝፎ መፍትሄው ደግሞ የራቀ መስሎ ተሰምቶ ያውቃል? እንግዲያውስ ዛሬ የምንሰማው ታሪክ በጨለማ ውስጥ ስለታየው ብርሃን ይሆናል። ይህ ታሪክ የአንድ ሰው ብቻ አይደለም። ይህ ታሪክ የህዝብ የነጻነትና የማይቻል የሚመስለውን ድል የማድረግ ታሪክ ነው። ይህ የሙሴና የእስራኤል ህዝብ ታሪክ ነው። በዚህ ውስጥ እንዴት አድርገው በጨለማ ውስጥ ብርሃንን እንዳዩ የምናይበት ስለሆነ እስከ መጨረሻው ከተከታተላችሁ በህይወታችሁ ለገጠማችሁ ቀይ ባህር እንዴት የምትሻገሩበትን መንገድ የምታገኙበትን ሚስጥር ታያላችሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዲሆኑ እንጋብዛለን። እናመሰግናለን። በጥንቷ ግብጽ እስራኤላውያን በከባድ ባርነት ቀንበር ስር ወድቃ ነበር። ጩኸታቸው ወደ ሰማይ ይወጣ ነበር። ጨለማው የበዛ ተስፋው የጠፋ የሚመስልበት ዘመን ፈርዖን በወቅቱ የዓለም ኃያል ንጉስ የህዝቡን ብዛት በመፍራት ጨካኝ ትዕዛዝ አስተላለፈ። የሚወለዱትን ወንድ ልጆች ሁሉ ወደ ወንዝ እንዲጣሉ ነበር ያደረገው። ነገር ግን እግዚአብሔር ታሪክን ለመቀየር ሲፈልግ ከቤተ መንግስት ሳይሆን ከወንዝ ዳርቻ ይጀምራል። በወንዝ ውስጥ ላይ በትንሽ ቅርጫት ውስጥ የአንድ ህዝብ ነጻነት አውጪ የተንሳፈፈ ነበር። እርሱም ሙሴ ነው። ሙሴ በፈርዖን ቤተ መንግስት ያደገ ነገር ግን በማንነቱ ምክንያት የተሰደደ ነበር። በምድያም ምድር ተራ እረኛ ሆኖ ነበር የኖረው። እርሱም ህይወቴ በዚህ አለቀ ብሎ አስቦ ነበር በእረኝነት ሲኖር የቆየው። ነገር ግን እግዚአብሔር ለዓላማው የፈጠረው ሰው ስለነበር በምድረ በዳ ከቆየ በኋላ ወደ እግዚአብሔር ሐሳብ መጣ። የሚቃጠለውን ቁጥቋጦ እሳቱ ይነዳል፣ ነገር ግን ቅጠሉ አይቃጠልም። ከዚያ ውስጥ የእግዚአብሔር ድምፅ ወጣ። ሙሴ ሙሴ፣ ህዝቤን ነፃ ልታወጣ እልክሃለሁ አለው። ሙሴ ፈራ። እኔ ማን ነኝ? አፉ የሚተባተብ ሰው እኮ ነኝ አለ። ወዳጄ እግዚአብሔር የሚጠራው ብቁዎችን አይደለም፣ እርሱ የጠራቸውን ብቁ ያደርጋቸዋል እንጂ ድካምህ ለእግዚአብሔር እንቅፋት አይሆነውምና። ሙሴ ወደ ግብጽ ተመለሰ። ብቻውን አይደለም፣ ከወንድሙ አሮን እና ከእግዚአብሔር ኃይል ጋር እንጂ። በዓለም ላይ ወደሚፈራው ንጉስ ወደ ፈርዖን ገባና እንዲህ አለ፣ ህዝቤን ልቀቅ። ፈርዖን ግን ልቡን አጠነከረ። እግዚአብሔር ማን ነው ሲል ጠየቀ። አያችሁ፣ አንዳንድ ጊዜ ወደ ስኬት በምናደርገው ጉዞ ላይ እንቅፋቶች ይበዛሉ፣ ፈተናው ይጠነክራል። ነገር ግን ተስፋ መቁረጥ የለብንም። 10 መቅሰፍቶችን በግብጽ ላይ እግዚአብሔር አወረደ። ውሃው ወደ ደም ተቀየረ። ጨለማ ግብጽን ዋጠ። ይህም የሚያሳየን እውነት እና ፍትህ መጨረሻ ላይ ማሸነፋቸው እንደማይቀር። በመጨረሻም ፈርዖን እሺ አለ። ህዝቡ ወጡ፣ ነገር ግን ፈተናው አልተጠናቀቀም። ከፊታቸው ሰፊና ትልቅ ቀይ ባህር፣ ከኋላቸው ደግሞ በቁጣ የሚጋለቡ የፈርዖን ጦር እስራኤላውያንን ያስጨንቁ ነበር። በግብጽ መቃብር ጠፍቶ ነው እዚህ ያመጣህን ብለው እነርሱ ደግሞ በሙሴ ላይ ይነሱ ነበር። ይህ የህይወታቸው ወሳኝ ሰዓት ነበር። መውጫ በሌለበት ሁሉም ነገር በተዘጋጋበት ሰዓት ሙሴ ግን በእምነት ቆመ። እንዲህም አለ፣ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ዳግመኛ አታዩአቸውም አላቸው። እግዚአብሔር ይዋጋላችኋልና እናንተ ግን ዝም ትላላችሁ። ሙሴ በትሩን አነሳ፣ ባህሩም ለሁለት ተከፈለ። የማይቻል ነገር የለም። መንገድ የሌለበት ቦታ ላይ መንገድን የሚሰራ እግዚአብሔር ነውና። ባህሩን ተሻገሩ። ነፃነት ግን መጀመሪያ እንጂ መጨረሻ አልነበረም። በሲና ተራራ እግዚአብሔር ለሕዝቡ 10ቱ ትእዛዛትን ሰጠ። ነፃነት ያለ ኃላፊነት ዋጋ የለውምና። በምድረ በዳው ጉዞ ሙሴ ታላቅ መሪ መሆኑን አስመሰከረ።
ሕዝቡ ሲራብ መና ከሰማይ ወረደ፣ ሲጠማው ውሃ ከአለት ፈለቀ። ጠጡ፣ እግዚአብሔር ረዳታቸው ነውና። በመጨረሻም የሙሴ ታሪክ የትላንት ታሪክ ብቻ አይደለም። ዛሬ አንተ ያለህበት ሁኔታ ምንድነው? ፈርዖን ሆኖብህ ጤንነት ማጣት፣ ገንዘብ ማጣት አስጨንቋል? ወይስ ከፊት ያለው ቀይ ባህር ሆኖ የኑሮ ጥያቄ ያስፈራርቷል? አስታውስ፣ ሙሴ በትሩን ያነሳው ባህሩ ከተከፈለ በኋላ አይደለም። ባህሩ የተከፈለው ሙሴ በእምነት በትሩን ካነሳ በኋላ ነው። ስለዚህ የእምነት እርምጃ ውሰድ። ፍርሃትን አሸነፍ። በውስጥ ያለውን አቅም ከውጭ ካለው ፈተና ይበልጣል። እግዚአብሔር ካንተ ጋር ከሆነ ማን ይቃወማል? ከባርነት አስተሳሰብ ውጣ። ወደ ተስፋይቱ ምድር ለመግባት ራስን አዘጋጅ። ይህ ታሪክ ልብን ነክቶታል። በህይወት ልትሻገረው የምትፈልገው ቀይ ባህር ምንድን ነው? እስቲ በኮሜንት ላይ ጻፉ። እንደነዚህ አይነት አስተማሪና አበረታች ታሪኮችን፣ መልእክቶች እንዳያመልጥህ ከፈለጋችሁ አሁኑኑ ይህን ቻናል ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ዘውትር የሚለቀቀውን ደግሞ ወደ አንተ እንዲደርስ የደውል ምልክቱን በመጫን እንዲሁም ለወዳጅ ዘመድ በማጋራት የዚህ ቻናል ቤተሰብ እንድትሆን እጋብዝሃለሁ። ሰላምና ጤንነት፣ ደስታ ካንተ ጋር እንዲሆን እንላለን። መልካም ጊዜ